ሰላም ለእናንተ ይሁን ውድና የተከበራችሁ በመላው ዓለም ላይ የምትገኙ የኩራዝ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር እግዚአብሔር ይመስገን። እንዴት ናችሁ? ባላችሁበት ሰላምን፣ ፍቅርን፣ አንድነትን ተመኘውላችሁ። እንግዲህ ከረጅም ቆይታ በኋላ መጥቻለሁ። ረጅም ጊዜ ሆኖኛል። በነገራችን ላይ ህገ ወጥ ቦታ ያላችሁ ሰዎች ዋጩ ላይ እንኳን ደስ አላችሁ ማለት ፈልጋለሁ። ካርታ እንትን እያለ ነው። ይኸው እንደምታዩት ካርታ ገብቶላቸዋል እና ያው የሚገባቸውን እየተሰጣቸው ቦታም የሚቀየር ከሆነ ለእንትኑ እየተሰጣቸው ነው እና ቦታም የሚቀየርላቸው ከሆነ ቦታ ይቀየርላቸዋል፣ ገንዘብም ከሆነ ገንዘብ ይሰጣቸዋል። እየሰሩ ነው ማለት ነው። እና እንግዲህ በሰላሙ በዚሁ ከቀጠለ ወደ ዋጩ ብቻ ያለው ሳይሆን እርግጠኛ ነኝ ወደ ወረላሎም ወደ ገብርኤል አካባቢም ያለው እንደዚሁ ይገባለታል ብዬ ተስፋ አረጋለሁ። በዚሁ ከቀጠሉ ማለት ነው። የሰላሙ ጉዳይ እንኳን ምንም አስተማማኝም ዋስትናም የለውም። አስተማማኝም አይደለም። ዛሬ ሰላም ነው ሲባል ነገ ሰላም አይደለም እና ነገር ግን ያው እንደ ሀሳብ እዚህ አካባቢ ዋጩ ቦታ የገዛችሁ ሰዎች ፕላን እየገባ ነው። እንኳን ደስ አላችሁ ማለት ፈልጋለሁ። በዚህ አጋጣሚ እንግዲህ ቤት ሲሰራ በተለይ እዚህ አሁን ወደኛ አካባቢ መሬቱ ተንሸራታች ነው። በተለይ ይሄ ዋጩ እንትን ይላል። ይሄ ምንድነው ስሙ? ዋልካ ስለሆነ ውሃም ያፈልቃል። መሬቱ ክረምት ላይ የመንሸራተት ባህሪም አለው። ይሄ ሁሉ የምታዩት እንግዲህ ለቦታ መጠበቂያ ተብሎ ነበር የተሰራው። ነገር ግን አሁን መሬቱ ስለሚንሸራተት አብዛኛው ቤት ሊደፋ የደረሰ ቤት ነው እና በዚህ አጋጣሚ ማንኛው ይሻላል? አሁን ላይ በተለይ ከእንጨቱና ከብሎኬቱ ምን ልዩነትስ አለው? እድሜስ ያለው የትኛው ነው? ዋስትናስ ያለው የትኛው ነው የሚለውን እስኪ እኔም በራሴ አንዳንድም እዚህ ሆኜ ካየሁት ከአንዳንድ ወንድሞቼም ከአንዳንድ ቤት ሰሪ እህቶቼም ካየሁት አንጻር አንዳንድ ነገር ልበላችሁ። በብሎኬት የሚሰራው እድሜም አለው ዋስትናም አለው። ገብቷችኋል? እድሜም አለው ዋስትናም አለው። በተለይ እዚህ ቦታ ላይ እንዳልኳችሁ መሬቱ ስለሚንሸራተት በእንጨት ከመስራት ይልቅ በብሎኬት መስራት የተመረጠ ነው ማለት ነው። በብሎኬቱና በእንጨቱ መካከል ምንድነው ያን ያክል የተለየ የተጋነነ ልዩነት አለው የለውም የሚለውንም አሁን ባለው ሁኔታ ምንም አይነት ልዩነት የለውም አሁን ላይ ማለት ነው። በፊት የተወሰነ ነበረው። አሁን ላይ ግን ያን ያክል ብዙ ልዩነት የለውም። ችግሩ ግን ምንድነው? የእንጨት ቤት ስትሰሩ እንጨቱን ቶሎ ታገኙታላችሁ። ያችኑ ውሃ ልኳን ብቻ ለማሰር ሲሚንቶ ብገዙ ነው። ከዛ በኋላ ደግሞ ሲገረፍ ምናምን ነው። ያን ያክል እንደ እንትኑ ብዙም ላትደክሙ ትችላላችሁ እንደ ብሎኬቱ ቤት። የብሎኬቱ ግን ያው ትንሽም ቢሆን ብረት በመጠኑም ቢሆን ያስፈልገዋል። ያንን ብረቱን ደግሞ አሁን ባለው ሁኔታ ደግሞ ብረት ከዚህ በፊት እንኳን ሲሰሩ ለነበረው ዋጋውም ቀነስ ያለ ነው። ብረቱም እንደ ልብ ይገኛል። ምንም ችግር የለም። አሁን ላይ ግን ብረትም ሆነ ሲሚንቶ እንደ ልብ አይገኝም። ገንዘቡ ቢኖርም ውድም ሆኖ ሳለ ካለው ከትራንስፖርት አንጻር የተነሳ የለም፣ አይገኝም። በፈለጋችሁ ሰዓት አታገኙትም። በቃ ወይ ወልዲያ ሄዳችሁ ወይ እዚህ ህንጻ መደብሮችን ቀጠሮ አስይዛችሁ ምናምን መጀመሪያ ቀብድ ከፍላችሁ ነው እንጂ በማንኛውም ሰዓት እናንተ በፈለጋችሁ ሰዓት አታገኙትም ማለት ነው። ገንዘቡም ራሱ ቢኖር ማለት ነው። እና መስራታችሁ ካልቀረ መድከማችሁ ካልቀረ ለልጅ ልጅ የሚሆነው የብሎኬት ቤት ነው ማለት ነው። የብሎኬት ቤት ነው እና እንግዲህ ያው እኔም
ካየሁት አንጻር ነው የምላችሁ። አሁን ይሄ ቤት ከተጀመረ ረጅም ጊዜ ሆኖታል። ይሄ የሚታያችሁ ማለት ነው። ይሄኛው ደግሞ ይሄው ተጠናቀቀ፣ በቃ አለቀ። አሁን የሚቀረው ፊኒሽንግ ነው፣ ሊገረፍ ምናምን ነው። ይሄኛው ግን እንደምታዩት ከናካቴው ካለው ሁኔታ አንጻር እንትን ብሎብኛል፣ አረም ወርሶታል ማለት ይቻላል። ይችን ቤት እንግዲህ እኔ ባደራ መልክ እያሰራኋት ነኝ፣ አሰሪ ተብዬ። የእህቴ ቤት ናት። ይሄው እንደምታዩት ጀምሬዋለሁኝ። ኮለኑ ይሄው አሁን የሚቀረው ውሃ ልክ ማሰርና ከላይ ያለውን ከላይ ወደ ላይ የሚያቀነውን የሁለተኛውን ፎቅ የፎቁ ደረጃ ነው የሚቀረው። ሽንት ቤቱ እንደምታዩት ተጠናቋል። ጥልቀት 6 ሜትር ነው። ስፋት 4 በ4 ነው። ይሄ ራሱ ከመሬት ተገንብቶ እስከሚነሳ ድረስ እጅግ በጣም ብዙ ብር ጨርሷል። ነገር ግን ጥሩ ነው። ከእንጨት ቤት እዚህ እንደነገርኳችሁ በተለይ እዚህ አካባቢ ላይ የእንጨት ቤት ከመስራት ባይሰራ ይሻላል። ለምን እድሜ የለውም። ይኸው ከነዚህ ጋር እነዚህ አሁን ከዚህ እኔ ከጀመርኩ በኋላ ነው የጀመሩት፣ ግን አጠናቀዋል። ዋናው ግን ቶሎ ማጠናቀቃቸው ሳይሆን ቤቱ ከተሰራ በኋላ እድሜ ይኖረዋል ወይም ለማለት ያክል ነው። በተረፈ እህቴ ደግሞ አይዞሽ በርቺ፣ ይኸው ቤትሽ እዚህ እየደረሰልሽ ነው። ገብቶሻል? ይኸው ኮለኑ አሁን ደግሞ ከምትልኪው ላይ የተወሰነ እንትን ብሎ ውሃ ልክ ይታሰራል። ከዛ ስራው ይቀጥላል ማለት ነው። ስራው ይቀጥላል ማለት ነው። ያው ድንጋይ ቀርቧል። እዛም ድንጋይ አለ፣ እዛ ጋር አሸዋ አለ። ይኸው እነዚህ ኮለኖቹ ዋና ኮለኖች ቁመዋል። አሁን ላይ ግን ብረትም የለም ሲሚንቶም የለም። እነዚህ ኮለኖች እንግዲህ ከስር ሲነሱ ደህና ብር ጨርሰዋል። ከዚህ በኋላ ያለው ግን ቀላል ነው ብዬ ነው የማስበው። እነዚህ ናቸው ዋናዎቹ ኮለኖች ማለት ነው። ይሄኛው ያው መጸዳጃ ቤቱ ነው። ዘመናዊ ሆኖ እንዲጠናቀቅ ነው የታሰበው። ኢቭን እንትን ለሚሰራው ራሱ ካርታና እንትኑን ፕሮፋይሉን ለሚሰራው ሰው ዲዛይኑን ለሰራው ሰው ኦልሞስት ወደ 40 ሺህ ብር ነው የጨረስ ነው። 40 ሺህ ብር ይሰራልን ያው በቤተሰብ መልክ ተብሎ ነው እንጂ ከዛ በላይ ነው ማለት ነው። እና አሁን የሚቀረው ይሄ ውሃ ልክ ይታሰራል። የላይኛው ደረጃ መውጫ 2 ኮለን ይቀራል። 2 ኮለን ብቻ ነው የሚቀረው። ከዛ በኋላ ደግሞ እንግዲህ ይቀጥላል ስራው ማለት ነው። እና በዚህ አጋጣሚ ልላችሁ የምፈልገው የእንጨት ቤት እንደው የችግር ካልሆነ በስተቀር በተለይ እዚህ ዋጩ ሜዳ ላይ የእንጨት ቤት ባይሰራ መልካም ነው የምለው። ምክንያቱም ያው አገልግሎት የለውም፣ እድሜ የለውም። በቶሎ ነው የሚያዘመው፣ ወደ አንድ በኩል ይሄዳል ማለት ነው። አሁን እዚህ አካባቢ ያሉ ቤቶች በሙሉ ብትመለከቷቸው እንዳለ ወደ ኋላ እንትን ያሉ ናቸው። በቃ ወይ ወደ ኋላ ወይ ወደፊት፣ ብቻ ወደ ግራ ወደ ቀኝ ያዘመሙ ነው የሚሆኑት ማለት ነው። በቃ እንትን ይላል፣ መሬቱ ይንሸራተታል።